የሆነ ዛፓ ምናምን ቀጥሬ ያልኩሽ እሱን እኮ ምናምን ምግብ ልጋብዝ ብሎ እደውልልሻለሁ። በቃ እሺ። ፖሊሳችን ሰላም ወንድሜ፣ እንዴት ናችሁ? ሰላም ነው? ሰላም እንብላ እንጠጣ ወንድሜ። እንዴ በሚገባ እንዴት አባላችን ብንፈራም፣ ኧረ እንዴት ትፈራላችሁ ብራዘር? ብንፈራም ፍርሃትማ አይገባም እኮ ወንድሜ። እውነት? አዎ። ሰላም ነው? ስራ እንዴት ነው? ይመስገን። ያው በቃ እኔ ስራ መስራት አልወድም። በነገር ስራ መስራት አይመቸኝም። ዞር ዞር እያልኩ በቃ የሰው ምግብ ምናምን ዝጭ አድርጌ ስበላ ደስ የሚለኝ። ስራ መስራት የማይወድና ፖሊስ የሚፈራ ሌባ ነው። ተው፣ እንደዚህ አይባልም ወንድሜ። ተው እሺ። በስም ማጥፋት ወንጀል ነው። አይ ስም ማጥፋት አይደለም። ብሽ ጨማ ደስ ትላለች በጣም። አሪፍ ጠጣሽ፣ ጠጣ ወንድሜ፣ ችግር የለውም አብሽር። ምግብ በጣም ነው ደስ የሚለኝ፣ ግን እኔ ብዙ ጊዜ ብር ስለማይኖረኝ በቃ ነው የሰው ምግብ ሂጅ ምናምን ምን ላንጠጣ ባላችን እኔ ተርቤ ሀገር ማለት ሰው ያሉን ተቀበል ሰው በሞተ ቁጥር ሀገር እኔ በረሃብ ብሞት። አይ እንዴት ወንድሜ እናንተ ሳውን ለማን ትቆማላችሁ እንዴ? ለእናንተ እኮ ነው እንዴ? ለህዝብ አይደል እንዴ? ያደራ ቆም ነው። ኧረ ብላ ወንድሜ፣ ችግር የለውም እውነት ጨመራ፣ ችግር የለውም ቢኖረውም እውነት። ይሄ ነገር ተው፣ ጥሩ አይደለም እሱ። እሺ አሁን ሰውነቴ ግን እየተንቀጠቀጠ ነገር ላይ ለምን ፈራን እንዴ? ሌባ ነህ አንተ? እንዴት ፖሊስ እኮ ወንድሜ እኮ ነው። አንተ እንዴት ልትፈራ ትችላለህ? ወንድሜ አይ ተው፣ ፍራድ የራሱት ቦታ አለ ወለ ሳይም ላይ እኛ ምንም አንረሳም። ፖሊስ ሊፈራ የሚችለው ሌባ ብቻ ነው። እኛ እህትና ወንድም ሆነን ነው የምንኖረው ከማንኛውም ማህበረሰብ ጋር። ታዲያ እንድንፈራ አይደለም፣ ህብረተሰቡ ጋር አንድ ላይ ሆነን መኖር ስለምንፈልግ ስራችንን ሰራው ከእናንተ ጋር እጅና ጓንት ሆነን ስለሆነ ለዛ አትፍራሽ ወንድሜ ብላ። ኧረ አይምር የእውነት ወንድሜ ብላ ጠጣ። ይሄ አልተረካም፣ በብርጭቆ ነው። ችግር የለም አብሽር። አብሽር ብላ። እሺ ዘና ብለህ ብላ አብሽር፣ ችግር የለውም። ጨምራል። የእውነት ፍቅር ሲበዛም ጠርጥር ይላል የሀገራችን ሰው። ኧረ ከምንም በላይ ፍቅር መብዛት ነው ያለበት። ኧረ አትፍራ አብሽር። ኧረ ፈር ግድ የለም እኔ ብቻዬን ልብላ፣ ግድ የለም እኔ እናንተ ባህላችን ነው ምናምን እንዴ ምን ነው ጠብቅልኝ። መጣ ከቤ መጣ አባታችን ወይ ኧረ ዱላውን አቅለልልኝ ወንድ ማለት በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይመስገን። እንብላ እንጠጣ ባህላችን ነው ብለህ አንተ ብቻ ነው የሄድክ። ግን ይኸውልህ እንብላ እንጠጣ ባህላችን ነው። ምግብ ደግሞ ክብር አለው። ምግብ ማዕድ ነው፣ በክብር ብንበላው የተሻለው ደስ የሚል ነገር ነው። አንተ እንደዚህ ማድረግ የለብህም። ሰማኛለህ? እኔ ዩኒፎርም ላይ ነው ያለሁት። የህዝብ አደራ ነው፣ ችግር የለውም። ንደትም ብስጭት ቢኖር እንችለዋለን። ምክንያቱም የህዝብ አደራ ጋር ነው ያለኸው። ሚሊተሪውን ትዕግስት ስለሚያስተምር ማለት ነው። አንተ ግን ሌላ እንዳንተ አይነት ወጣት ቢያገኘህ ለምን ተጣባሃል ነው፣ ችግር የለውም፣ ደስ የሚል ነው። ነገር ግን እንደዚህ ስታደርግ ማዕድን የሆነት ማንኛውም ወጣት እንደተደፈረ ይቆጥረዋል ብዬ ነው የማስበው። አንተ ጥሩ የማይሆን እሺ ወንድም አለም እቺ ምክር ብትወስዳት እንጂ ችግር የለውም። እሺ ወንድሜ፣ እሺ አባቴ የኔበት በጣም ይቅርታ እግዚአብሔርን በጣም ችግር የለውም። እንብላ እንጠጣ ባህላችን ነው እያልኩኝ እኔ እየሄድኩኝ የሰዎችን ምግብ እየበላሁ ፕራንክ አደርጋለሁ እና ላበላም ነው እንግዲ ችግር የለውም። ብራዘር